ሰላም እንደምን አላችሁ? የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። እኔም መቤት መገርሳ እባላለሁ። ዛሬ ደግሞ ከእናንተ ጋር የማየው መጽሐፍ ርዕስ የብርሃን ኮከቦች የተሰኘ መጽሐፍ ነው። መጽሐፉ ላይ የተወሰኑ ገጾችን አብረን እናነባለን። አብራችሁን ቆዩ። ስለ መጽሐፉ የተወሰነ ማብራሪያ ለመስጠት የኤስአይኤም ስነ ጽሁፍ ክፍል አሳታሚ ነው። የመጽሐፉ ደራሲ ፓትሪሺያ ሴንት ጆን የተባለች ናት። የተጻፈበት ዘመን የመጀመሪያ 2001 ላይ በድጋሚ 2011 ዓመተ ምህረት ታትሟል። መጽሐፉን ለምን እንደመረጥኩት በጣም አስተማሪ፣ ሲነበብ አጓጊ፣ እንደገና ደግሞ ስዕል የሚስል ነው። መቼም የማትረሱት አይነት ስዕል ነው ባይምሯችሁ የሚስለው። የማነብበት ገጽ ከገጽ 67 እስከ 72 ያለውን አነባዋለሁ። አብራችሁኝ ቆዩ። አንድ ቀን ምሽት ላይ ዝናቡ በጣም ይዘንብ በነበረ ጊዜ ሐሚድና ጓደኞቹ በጎርፍ ውስጥ ወደ ነርሷ ቤት ሄዱ። ወደ ውስጥ ከመግባታቸው በፊት የረጠበ ሰውነታቸውን የውሻ ቡችላ እንደሚያደርገው ካረገፉ በኋላ እየሳሉ እያነጠሱና ቶሎ ቶሎ እየተነፈሱ ወደ ውስጥ ገቡና ወደ ነደደው እሳት ቀረቡ። እንግሊዛዊቷ ነርስ እንዲያ በክፉ ሁኔታ አሳዛኝ ሆነው አይታቸው ስለማታቅ የተለየ ሐዘኔታ ተሰማት። እነርሱ ግን በፈገግታና በደስታ ተመለከቷት። ጥቋቁር አይኖቻቸው አሁንም ብሩህ ናቸው። በሁኔታቸውና በብርታታቸው በጣም ተደነቀች። በልጆቹ መሃል ግን አንድ በጣም የተለመደ ፊት ያለው ትንሽ ልጅ የለም። ከቀረ ዛሬ 2ኛ ቀኑ ነው። ቅጭጭ ያለ ልጅ ነው። ያለማቋረጥ ለብዙ ወራት ይመጣ ነበር። አብድር ቃድር የት ሄደ? አለች ነርሷ። ዲሬቶ ብስጥስጥሱ ስለወጣ ሊመጣ አልቻለም። ደግሞ አባት የለውም። አብድር ቃድር የሚለብሰው ምንም የለውም። እናቱ ገንዘብ አጠራቅማ የስኳር ጆንያ እስከምትገዛለት ድረስ እቤት ውስጥ መቆየት አለበት አለ አንደኛው ልጅ በግዴለሽ አነጋገር። ስለ አብድል ቃድር የተጨነቀ ወይም የተደነቀ ማንም ያለ አይመስልም። ምሽቱ በተለመደው ሁኔታ አለፈ። ራት እንዳበቃ ሁልጊዜ ከልጆቹ ሁሉ ወደ ኋላ ወደሚቀረው ሐሚድ ዘወር አለችና አብድል ቃድር የሚኖርበትን ስፍራ ታውቀዋለህ ብላ ጠየቀችው። ሐሚድ ራሱን በአዎንታ እየነቀነቀ በከተማው ዳር አፋፍ ላይ ነው፣ እሾሃማ ቁጥቋጦዎች ባሉበት መንገድ ግን ድፍርስ ወንዝ የሚጎርፍበት ነው የሚመስለው። ዛሬ ማታ ወደዛ ለመሄድ አትችይም አላት። ለመሄድ የምችል ይመስለኛል። ትንሽ ገንዘብ ለማግኘት ከፈለክ ወደዚያ ልትወስደኝ ትችላለህ አለችው ነርሷ። ሐሚድ በርህራሄና በሽታ ራሱን ነቀነቀ። አብድር ቃድርን ይወደዋል። ነርሷ አሮጌ ልብሶችን ለመፈለግ ወደ ፎቅ ስትወጣ ሐሚድ ደረጃው ስር ቆሞ ጠበቃት። እዚያ እንዳለ ብሩህ አይኖቹ ቤት ውስጥ አንዳች ነገር ይፈልጉ ነበር። ነርሷ ቤት ውስጥ በዚህ ሁኔታ ብቻውን ሆኖ ስለማያውቅ ሁኔታው አስደሰተው። በስተግራው ወዳለው ክፍል አነፈነፈ። ምግብ ማብሰያ ትንሽ ክፍል ነው። ወደ ውስጥ ገባ። አንደኛው መደርደሪያ ላይ እንቁላል የሞላበት ጎድጓዳ ሳህን ተመለከተ። ሊደርስበት በሚቻለው ከፍታ ነው ያለው። ከእንቁላሉ ሊወስድ ፈለገና አመነታ። መቁጠር አይችልም። ሁለቱም ቢወስድ ምናልባት ነርሷ ታውቅበት ይሆናል። በሌላ በኩል ደግሞ ድፍን እንቁላል ትንሽ ቀዳዳ ተሰጥቶ ጥሬውን ሲመጠጥ ይጣፍጣል። ሐሚድ ለረጅም ጊዜ እንቁላል ቀምሶ አያውቅም። የመጣው ይምጣ ብሎ ያሰበውን ሊያደርግ ወሰነ። ያሰበውን አድርጎ ከበር ውጭ ቢጠብቃት እዚያ ሆኖ የሚያደርገውን ነገር ነርሷ ልታይ አትችልም። በኋላ የጎደለውን እንቁላል ብታየው እንኳን የወሰደው እርሱ መሆኑን ልታረጋግጥ አትችልም። ስለዚህ በሁለቱም እጆቹ አንዳንድ እንቁላል አነሳና ጨለማ ወደ ሆነው መንገድ ይዞ ወጣ። ወዲያው ነርሷ የተጠቀለለ ነገርና ቁልፍ ይዛ መጣች። ሐሚድ ፈጽሞ ያላሰበውን ባትሪ ይዛለች። ተከተለኝ አለች ነርሷ ባትሪውን እያበራች። በባትሪው ብርሃን እየታገዘን ሁለታችንን ልጓዝ እንችላለን። ነገር ግን ነርሷ እስክትደነቅ ድረስ ሐሚድ በባትሪው ብርሃን ለመጓዝ ያለመፈለግ ሁኔታ አሳየ። ከባትሪው ብርሃን እየሸሸ ዳር ዳሩን ያፈገፍግ ጀመር። ጨለማው ከባድ፣ መንገዱም ጭቃማ ስለነበር እንቁላሎቹን በሁለት እጆቹ እንደጨበጠ ከአንዴም ሁለቴ እያዳለጠው ሊወድቅ ነበር። ለምንድን ነው ከኔ ጋር በመንገዱ መሃል የማትጓዘው? በዚህ ሁኔታ ቦይን የምትጓዝ ከሆነ ትወድቃለህ አለች ነርሷ። አልወድቅም
አለ ግልጽ ባልሆነ አነጋገር። አባባሉ የብስጭት ነበር። በፍጹም ደስተኛ አልነበረም። ያን ሰፊና ብሩህ የባትሪ ብርሃን ፈራው። በእጆቹ ላይ ያዛቸው እንቁላሎች ሲል ያን ያህል መሸማቀቅ ሊደርስበት አይገባም ነበር። ሊጥላቸው ተመኘ፣ ሊይዛቸውን ፈለገ። የባትሪው ብርሃን የማይደርስበት አካባቢ ጥቅጥቅ ያለ ጨለማ ነው። በጠባቡ ዳገታማ መንገድ መጓዝ ሲጀምሩ ሐሚድ ወዴት እንደሚሄድ እንኳን ለማየት አልቻለም። እንዲያ በመራመድ ላይ እንዳለ ድንገት እንቅፋት መቶት በሙሉ ቁመቱ ፊት ለፊት በመውደቁ የህመምና የድንጋጤ ቀጭን ድምፅ አሰማ። በዚህ ጊዜ ወደፊት ቀድማ የነበረችው ነርስ ወደ ኋላ ዘወር በማለት የባትሪውን ብርሃን ሙሉ በሙሉ አበራችበት። ከወደቀበት ለመነሳት ሲታገል አየችው። ልብሱ በጥቁር ጭቃና በእንቁላል አስኳል ተጨማልቋል። እጆቹ የተሰበረ እንቁላል ቅርፊት ጨብጠዋል። የተጋጋጡት ጉልበቶቹ ደም ይፈሳቸዋል። ይህን ስትመለከት የሆነውን ነገር ወዲያው ተረዳች። ቶሎ ብላ ያዘችው እንጂ ሮጦ ሊያመልጣት ነበር። እንደያዘችው በፍርሃት ያለቅስ ጀመር። በፈጸመው ጥፋት የተነሳ ምን ታደርገኝ ይሆን ብሎ አሰበ። ፖሊስ ጠርታ ሳሳስረው ወይም መንገድ ላይ ትገርፈው ይሆናል። ምንም አደረገችው ምን ሁለተኛ ቤቷ እንደማታስገባው እርግጠኛ ሆነ። ሁለተኛ ወደዚያ ሙቀትና ብርሃን ወዳለበት ስፍራ አይገባም። በር ይዘጋበታል። እንሂድ፣ ጉልበትህ ላይ በጣም ተጎድተሃል። ወደ ቤት እንሂድና ሁለቱንም ጉልበቶችን እንሰራቸው። መንገዱን ሌላ ቀን ታሳይኛለህ። እጁን ጥብቅ አድርጋ እንደያዘችው በጸጥታ ወደ ነርሷ ቤት ተጓዙ። የሚሰማው የእርሱ የለቅሶ ሳቅ ብቻ ነበር። ቤት እንደደረሱ ቤቱን ከውስጥ ዘጋችው። ሐሚድ በጸጥታ እና በፍርሃት ስሜት እጁን በቧንቧ ውሃ ታጠበ። ከዚያም ነርሷ ቁጭ እንዲል አደረገችና የቆሰለውንና የተጋጋጠውን ጥቁር ጉልበቱን በጣም ንጹህ እስኪሆን ድረስ አጠበችው። ከዚያም በቅባት መልክ የተሰራ መድኃኒት በመቀባት በፋሻ ካሰረችለት በኋላ ትኩር ብላ አየችው። በጭቃና በእንቁላል የተጨማለቀ ልብሱን እንደለበሰ ኩርምት ብሎ ተቀመጠ። ከሰውነቱ ንጹህ ስፍራ ቢኖር እንባ የወረደበት መስመሮች የሚታዩበት ጉንጮቹ ብቻ ነበሩ። ነርሷ አሁንም ምንም ሳትናገር ልብሶቹን ወዳሉበት ፎቅ ወጣችና አንድ ንጹህ ሸሚዝ እንዲሁም ብዙ ስፍራ የተሰፋ ከሱፍ የተሰራ ግራጫ ሹራብ ይዛ መጣች። ቀጥላ ደግሞ ተጨማሪ ሙቅ ውሃና ሳሙና በማምጣት በደንብ አጠበችው። ንጹህ አድርጋ ካጠበችው በኋላ ደግሞ አዲሶቹን ልብሶች አለበሰችውና ጎኑ ቁጭ አለች። ለክፉ ድርጊት መልካም ነገር የሚመልስ ሰው ሲገጥመው የመጀመሪያ ጊዜው ስለሆነ በመገረም ቀና አለና ተመለከታት። የነርሷ ድርጊት አልገባውም። በእስራትና በግርፋት ፋንታ መድኃኒት፣ ንጹህና የሚያማምሩ ልብሶች ተሰጡት። ሐሚድ የወደቅከውና ራስህን የጎዳኸው ከኔ ጋር በብርሃን ውስጥ ስላልሄድክ ነው። በብርሃን ውስጥ ለመሄድ የፈራኸው እንቁላሎችን ስለሰረክ ነው አለች ነርሷ ጎኑ እንደተቀመጠች። ሐሚድ ዝም አለ። ነርሷ ንግግሯን በመቀጠል እንደ ድርጊትህ ቢሆን ሁለተኛ ወደዚህ መምጣት አይገባህም ነበር። ነገር ግን እንቁላሎቹ በገንዘብ የገዛኋቸው ስለሆኑ ይቅርታ ላደርግልህ ነው። ይህን የማደርግልህ ግን ሁለተኛ ከቤቴ ምንም ላለመስረቅ ቃል ከገባህልኝ ነው። ሐሚድ በሽታ ራሱን ነቀነቀ። ደግሞ አስታውስ፣ ከእኔ ጋር በብርሃኑ ለመሄድ ያልቻልከው በፈጸምከው ስህተት ምክንያት ነው። ኢየሱስ የዓለም ብርሃን ነኝ ብሏል። ዛሬ ማታ ስለፈጸምከው ጥፋት ይቅርታ እንዲያደርግልህ ልጠይቅህ ይገባል። በዚህም መንግስተ ሰማያት እስክትገባ ድረስ በየቀኑ በእርሱ ብርሃን አብረኸው መራመድ አለብህ። በጭቃና በእንቁላል አስኳል የተጨማለቁ ሰውነትህን በማጠብ ንጽህና እንዲሰማህ እኔ እንዳደረግኩ ሁሉ እርሱም በውስጥህ ንጹህና እንዲሰማህ ያደርጋል አለችው ነርሷ። አነጋገሯ በጣም ቀስ ያለ ነበር። ሐሚድ ንጹህ ልብሶቹና ቁስሉ ላይ የታሰሩትን ፋሻ እያየ ነርሷ የተናገረችውን ነገር ተረዳ። በጣም የሚወዳቸው እንቁላሎች ተሰብረዋል። ከእንግዲህ አይፈልጋቸው። ይቅርታ ተደርጎለታል። ታጥቦ ንጹህ ሆኗል። ሙቀትና መጠለያ ወዳለው የነርሷ ቤት እንደገና ወጥቷል። አብዱልቃድርን ለመፈለግ እንደገና በጨለማ መንገድ ወደ ቤቱ ሊጓዙ ነው። የአሁኑ ጉዞ ግን በጣም የተለየ ይሆናል። ከነርሷ ጋር ጎን ለጎን ይራመዳል። አይወድቅም። ከእንግዲህ ብርሃን አይፈራም። ምክንያቱም ከእንግዲህ የሚደብቀው ነገር አይኖርም።
ቀጥ ባለው ብሩህ የባትሪ ብርሃን እየተመሩ ከነርሷ ጋር ይጓዛሉ። ሁኔታው እንደ ፈውስ የሚቆጠር ነው። ከግማሽ ሰዓት በኋላ ስራቸውን ፈጽመው ወደ ቤት ተመለሱ። ከከተማው ኋላ ባሉት ቋጥኞች ላይ ንፋሱ ያፏጫል፣ ዝናቡ ደግሞ መንገዶቹን ይወቅራቸዋል። ሐሚድ ነርሷን ደህና ደሪ አላት ደረጃው ላይ ሲደርስ ነው። የት ነው የምታድረው አለች ነርሷ በጥርጣሬ እያየችው። መስጊዱ ውስጥ አለ ሐሚድ። እዚያ ብርድ ልብስ አለ? የለኝም። በጣም ይበርድ የለም እንዴ? ዛሬ አዲስ ሹራብ ስለለበስኩ ይሞቀኛል። ዛሬ ገብተህ ወለሉ ላይ ልተኛ ትችላለህ። እሳቱ አሁንም በመንደር ላይ ነው። በዚህ ሁኔታ ምንጣፉ ላይ ተመችቶት የብርድ ልብስ ደርቦ በመጥፋት ላይ የነበረውን የከሰል ፍም እየተመለከተ በመተኛት በምሽቱ ስለተከናወኑት ነገሮች በማሰላሰል ላይ እንዳለ ትታው ሄደች። በቀሪ የህይወት ዘመኑ ፈጽሞ የማይረሳው ነገር ተምሯል። ቁጭ አለና እጆቹን በመዘርጋት ቀደም ሲል ያጠናውን የመዝሙር ቃላት በሹክሹክታ እየደገመ እግዚአብሔር አዲስ ልብ እንዲሰጠው የፈጸማቸውን መጥፎ ነገሮች ይቅር እንዲለውና ወደ መንግስተ ሰማያት እንዲመራው ጸለየ።